ወድጄዋለሁ ስለ በቃ መስኪን ነው በጣም ደስ የሚል ጓደኛ ይሆናል ብዬ አስቤ ነው የቀረብኩት። ጓደኛሞች ኖርማል ጓደኛ ጃብቻኔ አልገ ይቀር የምትቀርጹት ይሄ ይቀመጣው ገና ገብቶኝ ያ ማላቆ ሰው በዚህ ልክ ሳይቀር ሰሞኑን ልክ አይደለም። ስራ ራሱ ላይ ምናምን ራሱ ሰምቶ ይገባል። በቀደም አንድ ቪዲዮ ለምሳሌ ቀኑ ሙሉ አላችሁ አንድ ለአንድ ቪዲዮ ብዙ ምንድነው ካንቺ ጋር ማለት ነው የምሬ እኔ በጽና ያለሽ አሁን ምን ነገር አይላችሁ ነገር አላውቅም። በጣም ታወራላችሁ። አናወራም ምንም አናወራም ምንም የምን አናወራም። በቀደም ላይ ትርገሪን ስራ ሰራ ከዛ በኋላ የሆነ እንስራ ምናምን ተባባል ምናምን ተገናኘን አለ። ከዛሬ ሶስተኛ ቀናችን ስንገናኝ ግን አንተ ጓደኛክ ነው ታውቀዋለህ። ጓደኛ እኮ አንተ እንደዚህ አይነት ነገር ይሆናል ብለህ ታስባለህ? ስለሆነ ነው ያወራሁሽ ማለት ጭራሽ ተባባሪ ነህ ነው ምን በሱ ልክ ስለካ አይደለም ስለካ እንደዚህ አይነት ነገር እኔ ተቀልድ ነው ነገር አለ ገባ የፍቅር ህይወት ማለት ወደፊት ልጆች የምትወልድበት ምናምን ህይወት የምትኖርበት በቃና 2 ሳምንት አይደለም ለማፍቀር እንደዚህ ለመተዋወቅ ራሱ በቂ ነው ብዬ አላስብም። በቀረጻ መሀልም ተገናኝተን አይደል ነው ብቻ ሁሉን ነገር ነው የነበረው። የመሬ ነው ማለት የቀረብኝ ነው ማለት እንደዚህ አይነት ፊሊንግ ምንም ልክ አይደለም። ያለ ራሱ ጥራውና ከዛ በኋላ ይንገረኛል። እውነቱን ከሆነ በጣም ስልክ ተረጋግቶ እንዲያስብ ነው የምመክረው። ሌላ ምንም የምለው ነገር የለም። ለምን ሰው ወደድከኝ እንደማፈቀርከኝ ምናምን አይባልም። የሰው ስሜት ነው ሄደህ ካታስብ ገባ እኮ አንተ ግን እንደ ጓደኛ ማለት ነው እንደ ወንድሜ አዩ ከምን እኮ ልክ ያልሆነው የሆነ ውዝግቦች እኔ አላውቅም። በራሱ የተፈጠረበት ውዝግብ ይሆናል እንጂ ከኔ ጋር ይገናኛል ብዬ አላስብም። እንጂ ፎቶ ያየው የኔ ፎቶ ሰሞኑን ልክ አይደለም፣ ስራ እየሰራ አይደለም፣ ትኩረቱ ሌላ ነገር ላይ ነውና ይሄ ነገር ያሳወቁት በሚበዙ ቀናት ከዛ በኋላ ሳገኘው የአንቺ ፎቶ እያየሁ ነው። ምንድነው ኤዲት የተፖስተ ፎቶ ኤዲት ይሰራ በኢየሱስ ስም ጋይስ እንዴት እንደሚጨንቅ ኧረ በስመ አብ። ውሸት ለካ ከባድ ነው። ጌታን ውሸት በጣም ከባድ ነው። በነገራችን ላይ ማለት ነው ማሂ እውነትም የምትፈቀር ሰው ነች። የምትፈቀር አይነት ሴት ናት። በጣም ቆንጆ ናት። ባህሪዋ በጣም የሚገርም ሴት ናት። ግን ደግሞ በዚህ አጭር ጊዜ ውስጥ